ሰባቱ አህጉራትና ምንነታቸው። የእስያ አህጉር። እስያ የምድራችን ትልቁና ቀዳሚው አህጉር ነው። የመሬት 9% ክፍል ወይም 30% ጠቅላላ የቆዳ ስፋት የተሸፈነው በእስያ አህጉር ነው። የመሬት ረጅሙ የባህር ጠረፍ ማለትም የባህር አካላት 62800 ኪሎ ሜትሮች ርዝመትን ይዞ የሚገኘው በእስያ ነው። እስያ ከአውሮፓ ጋር የተሳሰሩ ነገሮች ያለው አህጉር በመሆኑና የምዕራባውያን 4/5ኛው ማንነት ጋር የተቀየጠ በመሆኑ ኤሮዥያ ወይም አውሮፓ ኤዥያ እየተባለ ይጠራል። በእስያ አህጉር ውስጥ 49 የተባበሩት መንግስታት አባል ሀገራት፣ አንድ ታዛቢና ሌሎች 5 ሀገራት በአጠቃላይ 55 ሀገራት ይገኛሉ። የእስያ አህጉር የቆዳ ስፋት 44,579,000 ኪሎ ሜትር ስኩዌር ሲሆን የህዝብ ብዛቱ ደግሞ 4.7 ቢሊዮን ነው። በዚህ አህጉር በጠቅላላ 2300 ቋንቋዎች ይነገራሉ። የእስያ አህጉር ተጽዕኖ ፈጣሪ ከሚባሉት ሀገራት መካከል ቻይና፣ ህንድ፣ ጃፓን እንዲሁም ኢንዶኔዥያ ይጠቀሳሉ። በእነዚህ ሀገራት እጅግ ግዙፍ የሚባሉት ከተሞች ደግሞ ሆንግ ኮንግ፣ ቴህራን፣ ሲንጋፖርና ባንኮክ ናቸው። የአፍሪካ አህጉር። የምድራችን ሁለተኛዋ ግዙፍ አህጉር አፍሪካ ስትሆን የምድርን መሬት በግዝፈት በመያዝ ደግሞ በአራተኛ አህጉርነት ደረጃ ላይ ትገኛለች። አፍሪካ በውሃ ሀብት የታደለች ሲሆን እስካሁን በአህጉሪቱ ዕውቅና ባገኙት 54 ሀገራት ውስጥ 1.2 ቢሊዮን ህዝቦች ይገኛሉ። በእነዚህ ሀገራት ሀገር በቀል የሆኑ 3000 ቋንቋዎች ይነገራሉ። በተፈጥሮ ሀብትና ጸጋዎች የታደለ 30,370,000 ኪሎ ሜትር ስኩዌር የቆዳ ስፋት ያላት አፍሪካ ከሌሎች አህጉር ጋር ስትነጻጸር ሀብት ኖሯት በድህነት የምትማቅቅ ምድር ሆና ትገኛለች። በአፍሪካ አህጉር የሚገኙት አጠቃላይ የሀገራቱ ምርት እድገት መጠን 2.8 ትሪሊዮን ዶላር ነው። በአፍሪካ ሀገራት ግዙፍ የከተማ ቦታዎችን የያዙት ካይሮ፣ ሎጎስ፣ ኬንሻሳና ካርቱም ሲሆኑ ግዙፍ ከተሞች ደግሞ ናይሮቢ፣ አዲስ አበባ፣ ኬፕ ታውን፣ አቢጃን፣ ዳካር፣ ካዛብላንካና አሌክሳንድሪያ ናቸው። የአውስትራሊያ አህጉር። አውስትራሊያ በበርካታ ሰዎች በተለያዩ ሁለት ስሞች ትጠራለች። መጠሪያዋን የተጠቀሙት ሰዎች ተሳስተዋል ማለት ግን አይደለም። አውስትራሊያ እንደ አህጉር አሊያም እንደ ሀገር መጠራቷ ትክክል ነው። ብቻዋን አህጉርና ሀገር ናት። በዓለም ግን ትንሿ አህጉርና ትልቁ ሀገር ነች። አውስትራሊያ የዓለም አጋማሽ ንፍቀ ክበብ ወይም የሉል አጋማሽ ቅርጽ ያላት አህጉርም ሀገርም ናት። በፓሲፊክ ውቅያኖስ መካከልና የህንድ ውቅያኖስን በደቡብ አቅጣጫ የምትዋሰነው አውስትራሊያ ዋና ከተማዋ ካምቤራ ብትሆንም የአህጉሪቱ ዋነኛ የኢኮኖሚና የባህል መገለጫዎች ሲድኒና ሜልቦርን ከተሞች ናቸው። አውስትራሊያ 8,600,000 ኪሎ ሜትር ስኩዌር የቆዳ ስፋትና 44,491,724 የህዝብ ብዛት አላት። አስገራሚው ነገር ጉዳይ ደግሞ ፓፓዋ ኒው ጊኒ፣ ፓፓዋና ዌስት ፓፓዋ የተባሉ ደሴቶችና ህዝቦች በአውስትራሊያ ሞግዚትነት ወይም አለቅነት ስር ይተዳደራሉ። በአውስትራሊያ አህጉር እንግሊዝ፣ ኢንዶኔዥያን፣ ቶክ ፒሰን፣ ሃሪሞቱ የተባሉና ተጨማሪ 269 ግዛቶች ይገኛሉ። ሀገር በቀሎቹን አውስትራሌዥያንና ፓፓዋን ጨምሮ 70 ቋንቋዎች ይነገሩባታል። የአውሮፓ አህጉር። የአውሮፓ አህጉር የበለጸጉት ማለትም ምዕራባውያን ሀገራት ይገኙበታል። በምጣኔ ሀብት፣ በኢንዱስትሪ፣ በሀብታም ዜጎችና በግዙፍ የኢኮኖሚ ግንባታ ላይ ቀዳሚ ናቸው። ይህ በአርክቲክና በአትላንቲክ ውቅያኖሶች የሚዋሰነው አህጉር ከኤስያ አህጉር ጋር የተሳሰረ ማንነት ያለውና ከኤስያ አህጉር ራሱን ችሎ የተገነጠለ ነው። የአውሮፓ አህጉር 10,186,000 ስኩዌር ኪሎ ሜትር ስፋትና 745,173,774 ህዝብ ብዛት አለው። ይህ አህጉር 76.2% የክርስትና ሃይማኖት ተከታዮች፣ 18.3 ሃይማኖት የሌላቸውና 4.9 የእስልምና ሃይማኖት የሚከተሉ ዜጎች አላቸው። እጅግ ሀብታም ሀገራት ባሉበት አውሮፓ አህጉር ዓመታዊ የሀገር ውስጥ ምርት እድገት 43.53 ትሪሊዮን ዶላር ነው። በአውሮፓ አህጉር በኢኮኖሚ፣ በጦር ኃይል፣ በዲፕሎማሲ ጠንካራ ክንድ ያላቸውና ተጽዕኖ ፈጣሪ ከሆኑት ሀገራት መካከል እንግሊዝ፣ ሩሲያ፣ ፈረንሳይ፣ ጀርመን፣ ጣሊያንና ቱርክ ይጠቀሳሉ። በአውሮፓ ከ225 በላይ ሀገር በቀልና ሌሎች ቋንቋዎች ይነገራሉ። ዋና ዋና ከሚባሉት ቋንቋዎችም እንግሊዘኛ፣ ስፓኒሽ፣ ፖሊሽ፣ ዩክሬንኛ፣ ሮማንኛና የዳች ይጠቀሳሉ። በአውሮፓ አህጉር በሚገኙ ሀገራት ውስጥ ኢስታንቡል፣
ሞስኮ፣ ፓሪስ፣ ለንደን፣ ማድሪድ፣ ሮም፣ በርሊን፣ ሚላን፣ ባርሴሎና እና ሴንት ፒተርስበርግ ግዙፍ ከተሞች ናቸው። የሰሜን አሜሪካ አህጉር። የሰሜን አሜሪካ አህጉር በምስራቅ ከአትላንቲክ ውቅያኖስ፣ በምዕራብና በደቡብ ከፓሲፊክ ውቅያኖስ እንዲሁም በደቡብ ምስራቅ ከደቡብ አሜሪካ አህጉር፣ ከካሪቢያን ባህርና በደቡብ ከአርክቲክ ውቅያኖስ ጋር ድንበርተኛ አህጉር ነው። ሰሜን አሜሪካ አህጉር 24,79,000 ኪሎ ሜትር ስኩዌር የቆዳ ስፋት፣ 375,278,947 የህዝብ ብዛት አለው። በዚህ አህጉር 23 ነፃና ሉዓላዊ ሀገራት እንዲሁም 23ቱ ደግሞ ነፃነታቸውን ያላገኙ ወይም ሉዓላዊ ያልሆኑ ግዛቶች ይገኛሉ። የሰሜን አሜሪካ ሀገራት የዓለምን ኢኮኖሚ ከመምራት ባለፈ ጠቅላላ የሀገር ውስጥ ምርት እድገታቸው $30.11 ትሪሊዮን ነው። በአህጉሩ ዋና ዋና የሚባሉት እንግሊዝኛ፣ ፈረንሳይኛ፣ ስፓኒሽን ጨምሮ በርካታ ቋንቋዎች በጥቅም ላይ ይውላሉ። በሰሜን አሜሪካ በሚገኙ ሀገራት ግዙፍ የከተማ ስፍራዎችን የያዙት ኒውዮርክ፣ ሜክሲኮ ሲቲ፣ ቦስተን እና ቺካጎ ከተሞች ሲሆኑ ትልቆቹ ከተሞች ደግሞ ቶሮንቶ፣ ሳን ፍራንሲስኮ ቤይ፣ ማያሚ እና ፊላዴልፊያ ናቸው። የደቡብ አሜሪካ አህጉር። የደቡብ አሜሪካ አህጉር ሰፋፊ ምዕራባዊና ደቡብ እንዲሁም አነስተኛ የሰሜን ስፍራዎች አሉት። በዚህ አህጉር በህዝብ ብዛትና በቆዳ ስፋት የንግስናውን ካባ የደፋችው ሀገር ብራዚል ናት። የአህጉሩን ግማሽ ህዝብ ብራዚል ስትይዝ፣ ቀሪውን ግማሽ ህዝብ ደግሞ ኮሎምቢያ፣ አርጀንቲና፣ ቬንዙዌላ እና ፔሩ ተጋግዘው ይዙታል። የደቡብ አሜሪካ አህጉር 17,850,000 ኪሎ ሜትር ስኩዌር የቆዳ ስፋት፣ 435 ሚሊዮን ህዝብ ብዛት አለው። በዚህ አህጉር በጠቅላላ 13 ሀገራትና ሌሎች 2 ጥገኛ ግዛቶች ይገኛሉ። የተፈጥሮ ሀብት የታደለችው ደቡብ አሜሪካ ዓመታዊ የሀገር ውስጥ ምርት እድገቷ $4.3 ትሪሊዮን ነው። በአህጉሪቱ ውስጥ ስፓኒሽ፣ ፖርቹጊዝ፣ እንግሊዝኛ፣ ፍሬንች፣ ደች፣ ቁችዋ፣ ሂንዱስታኒ፣ ስርናን፣ ቶንጎ፣ ሳራማካናን ጨምሮ 620 ቋንቋዎች ይነገራሉ። በደቡብ አሜሪካ አህጉር እጅግ ተጽዕኖ ፈጣሪ የሆኑት ሀገራት ብራዚል፣ አርጀንቲና፣ ቺሊ እና ኮሎምቢያ ናቸው። በእነዚህ ሀገራት እጅግ ግዙፍ የሚባሉት ከተሞች ሳኦ ፖሎ፣ ቦጎታ እና ሊማ ናቸው። የአንታርክቲካ አህጉር። የአንታርክቲካ አህጉር የበረዶ ምድር ነው። 98% በበረዶ የተሸፈነ በመሆኑ ለሰዎች መኖሪያነት አይመችም። አንታርክቲካ ከሰባቱ አህጉራት በግዝፈቱ የ5ኛ ደረጃን ይዟል። የዓለማችን 90% ግግር በረዶና 70% ንጹህ ውሃ ይገኝበታል። ይህ አህጉር 14 ሚሊዮን ኪሎ ሜትር ስኩዌር ስፋት ያለው ሲሆን ከዚህ መጠን ላይ 13,720,000 ኪሎ ሜትር ስኩዌር ስፋቱ በግግር በረዶ የተሸፈነ ነው። የአንታርክቲካ አህጉር ሰዎች የማይኖሩበት ቢሆንም በ8 ጉልበተኛ ሀገራት ጥበቃ ይደረግለታል። የዛሬውን በዚህ አበቃል።